ተወዳጁ የእንግሊዝ ፕሪሚየር ሊግ በኢንተርናሽናል ብሬክ ምክንያት ተቋርጦ የነበረው ዛሬ ጅማሮውን ድጋሚ የሚያደርግ ይሆናል። ቀን 8 ሰዓት ከ30 ላይ ቼልሲ ከሜዳ ውጭ ተጉዞ ኖቲንጋም ፎረስትን ሲያስተናግድ የፔፔ ጋርዲዮላው ማንቸስተር ሲቲ ደግሞ ኢትሃድ ስቴዲየም ላይ እንደዚሁ ኤቨርተንን የሚያስተናግድ ይሆናል። ኤቨርተኖች እንደዚሁ ከማንቸስተር ሲቲ የወሰዱት የፊት መስመር ተጫዋች ሆኖ የጃክ ግሪሊሽን ግልጋሎት ዛሬ የማያገኙ ይሆናል። ሌላኛውና ተጠባቂው ጨዋታ የእንግሊዝ ፕሪሚየር ሊጉ መሪ አርሰናል ከሜዳ ውጭ ወደ ክራቨን ኮቴጅ አቅንቶ እንደዚሁ የማርኮ ሲልቫውን ቡድን እንግዲህ ፉልሃምን የሚያስተናግድ ይሆናል። ምንም እንኳን አርሰናል ከፉልሃም ጋር ያለው የቅርብ ጊዜ ታሪክ እንደሚያሳየው ከሆነ አርሰናሎች ለፉልሃም ብዙ ጊዜ እጅ ይሰጡ ነበረ። ነገር ግን ዘንድሮ ያንን ይደግሙታል ተብሎ አይጠበቅም። ምክንያቱም አርሰናሎች ከስተቶቻቸው ተምረው እያንዳንዱን ጨዋታዎችን አሸንፎ ለዋንጫው መፋለም እንደሆነ ሚኬል አርቴታ አስታውቋል። ሚኬል አርቴታ አክሎም ትላንትና በቀረበለት ጥያቄ ፕሪሚየር ሊጉን እየመራህ ብትቀጥል ይሻላል ወይስ ደግሞ የሚመራውን ቡድን ከኋላ ሆነ መከተል ይሻላል ተብሎ ሲጠየቅ ሚኬል አርቴታ እያንዳንዱን ጨዋታዎችን አሸንፈን እንግዲህ ፕሪሚየር ሊጉን ለማሸነፍ ደግሞ እያንዳንዱን ጨዋታዎች ማሸነፍ አለብን፣ መሪ መሆናችንን አልጠላውም በማለት እንግዲህ ሚኬል አርቴታ ሀሳብ አስተያየቱን ሰጥቷል። ከዛ በተጨማሪም እንደዚሁ አርሰናል ቤት ጉዳት ላይ የነበሩ ተጫዋቾች እንደዚሁም የተከላካይ ስፍራ ተጫዋች የሆነው ቤን ዋይት ለዛሬው ጨዋታ ዝግጁ እንደሆነና ሌላኛው አዲሱ ፈራሚና የአርሰናል 8ኛው ፈራሚ ተብሎ የተያዘው እንግዲህ ፔሮ ሂንካፔም እንደዚሁ ለዛሬው ጨዋታ ዝግጁ እንደሆነ ተገልጿል። በሌላ በኩል እንደዚሁ ማርቲን ኦዴጋርድ እና ካይ ሃቨርት፣ ኑኖ ማዱኬ፣ ጋብሪኤል ጄሱስ እነዚህ ተጫዋቾች ከዛሬው ጨዋታ ውጭ እንደሆኑ ተረጋግጧል። አርሰናል ይህንን ጨዋታ የሚያሸንፍ ከሆነ የእንግሊዝ መሪነቱን ማስቀጠል የሚችልበት ምሽት ይሆናል። እንደዚህ አይነት አጫጭር የስፖርት መረጃዎች እንዲደርሳችሁ እዚች ጋር ያለችዋን የፕላስ ምልክቷን መጫናችሁን እንዳትረሱ። ይመቻችሁ።